እሺ ጀማው ቅዳሜ ምሽት እጅግ ተጠባቂው የፕሪሚየር ሊግ ወሳኝ ጨዋታ እንዳለብን ታውቃላችሁ። ኒውካስትል ከአርሰናል ጀማው ይህንን ጨዋታ አርሰናል የማሸነፍ ግምት 68.4 በመቶ ተሰጥቶታል። ጀማው ይህ ጨዋታን የማሸነፍ ግዴታ ውስጥ ገብተን ነው እንግዲህ ጨዋታውን የምናደርግ የሚሆነው ማለት ነው። ጀማው ከኒውካስትል በኩል እጅግ ወሳኝ መረጃዎች እየወጡ ይገኛሉ። እነ ጎርደንን ጨምሮ ማለት ነው። እነ ጆኤሊንተን በቅዳሜ ምሽት 1 ሰዓት ተኩል በምናደርገው ኤምሬትስ ላይ ጨዋታ እንደማይኖሩ እየተገለጠ ይገኛል። ከዛ በተጨማሪ በአርሰናል በኩል ደግሞ ጉዳት ላይ ነበሩ እንደነ ሪካርዶ ካላፊዮሪ፣ ጁሊያን ቲምበር የመሳሰሉ ነሳካን ጨምሮ ጨዋታው ላይ ምናልባት ልንመለከታቸው እንደምንችል ነው እየተዘገበ የሚገኘው። ጀምአው ይህን ጨዋታ ማሸነፍ ብቻ አይደለም በቂ የሚሆነው በአስተማማኝ ሁኔታ መልእክት ሊያስተላልፍ በሚችል መልኩ ወደ ሲቲ ማለት ነው በዛ ያሉ ጎሎችን አስቆጥረን አሸንፈን ከዚህ ጨዋታ 3 ነጥብም ይዘን መውጣት ግድ ይለናል።